እንዴናችሁ? የኬኩ ሬሲፒ ይኸውና፣ አንድ ኩባያ ስኳር፣ 4 እንቁላል፣ ትንሽዬ ጨው ታረጉና ትመቱታላችሁ በደንብ አርጋችሁ። እንደዚህ ቆንጆ ሆኖ ሲመታ ይበቃዋል። በዚህ መልኩ ከዛ ወተት 2 ኩባያ ወተት ጨምራላችሁ። ዘይት 1/3 ኩባያ ጨምራላችሁ። 1 የሻይ ማንኪያ ቫኒላ ጨምራላችሁ። ታቀላቅሉታላችሁ። ከዛ 2 ኩባያ ዱቄት ያስፈልገናል። ሁለቱንም ኩባያ በዚህ መልኩ ትነፉታላችሁ። ከዛ ቤኪንግ ፓውደር 1 የሾርባ ማንኪያ ጨምሩና ታቀላቅሉታላችሁ። ይሄንን እንግዲህ በደንብ አርጋችሁ ማቀላቀል ነው። እንደዚህ ቆንጆ ሆኖ በደንብ ትቀላቅሉታላችሁ ማለት ነው። ከዛ ከተቀላቀለላችሁ በኋላ ትንሽ ግማሽም ሳይሆን ከግማሽ ያነሰ በሌላ ሳህን ቀንሳችሁ 3 የሾርባ ማንኪያ ኮኮዋ ፓውደር ትጨምሩና እንደዚህ ታቀላቅሉታላችሁ። ከዛ ያው መጋገሪያ ሳህናችሁ ላይ ከፈለጋችሁ ዱቄት እንደዚህ ነስነስ አርጉበት፣ የሚይዝባችሁ ከሆነ ማለት ነው። የማይዝ ከሆነ አያስፈልጋችሁም። ከዛ የነጩን ክፍል መጀመሪያ ከስር ታረጉና ከዛ የኮኮዋውን ከላይ እንደዚህ ታረጉበታላችሁ። ከዛ በእንጨት ነገር ነካ ነካ ታረጉታላችሁ እንደዚህ። ከዛ ይበቃዋል። ያው ኦቨን ውስጥ በ355 ላይ ነው የምታበስሉት። ለ35 ደቂቃ ታበስሉታላችሁ። ከዛ በዚህ መልኩ ይወጣላችኋል። ከዛ በሳህናችሁ ገልብጣችሁ፣ እኔ ያው ትኩሱን ነው ለማሳየት ስለፈለኩ የቆረስኩት፣ ግን ማቀዝቀዝ ብታቀዘቅዙት ሞር ስትቆርሱት ቆንጆ ቅርጽ ይዞላችሁ ይወጣል ማለት ነው። በዚህ መልኩ እንግዲህ ያው ኬኩ ደርሶ ተቆርሷል ማለት ነው። እንደምትወዱት ተስፋ አደርጋለሁ። ሞክሩት። ለሻይ ለቡና አሪፍ ነው። አመሰግናለሁ። ባይ